ባለፉት የለውጥ ዓመታት የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የተከናወኑ ተግባራት ከፍተኛ ውጤት አስመዝግበዋል። በፖለቲካው መስክ ምንም እንኳን በተደጋጋሚ የተገለጸ ቢሆንም የሚመጥን በመሆኑ የሴቶች ውሳኔ ሰጭነት አቅምን ለማሳደግ በተሰራው ስራ በእንደራሴዎች ምክር ቤት የሴቶች ድርሻ በፌደራል ደረጃ 41%፣ በሚኒስትሮች ምክር ቤት 50%፣ ለመጀመሪያ ጊዜ በክልል ርዕሰ መስተዳድርነት፣ በአዲስ አበባ ከተማ አስተዳደር ከንቲባነት እንዲሁም በዩኒቨርሲቲ ፕሬዝዳንትነት፣ በዲሞክራሲ ተቋማት፣ በፍርድ ቤቶች፣ በባንኮች ወዘተ በከፍተኛ አመራርነት ተመድበው እንዲሰሩ በመደረጉ በኢትዮጵያ የሴቶች ውሳኔ ሰጭነት አዲስ የታሪክ ምዕራፍ እንዲመዘገብ ያደረገ እርምጃ መንግስታችን ወስዷል። የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ ገና ብዙ የሚቀርም በመሆኑ ሴቶች በሁሉም ዘርፎች ፍትሃዊ ተሳታፊነትና ተጠቃሚነታቸው እንዲረጋገጥ ባለፉት ዓመታት በሁሉም ዘርፎች የተመዘገቡ ውጤቶችን ለማስፋፋትና የታዩ ክፍተቶችን ለመሙላት የሚያስችሉ ዘለቄታዊ መፍትሄዎችን በውጤታማነት ለመተግበር መንግስት በቁርጠኝነት እንደሚንቀሳቀስ ላረጋግጥላችሁ እወዳለሁ።